to me ወይስ for me? ብዙ ሰዎችን ግራ ያጋባሉ። ምክንያቱም ሁለቱም ትርጉማቸው ለኔ ማለት ናቸው። ታዲያ ምንድነው ልዩነታቸው? to me የምንለው የግል አስተያየት ወይም ሐሳብ ስናወራ ነው። ለምሳሌ መኪናው ለኔ ትልቅ ነው፣ ልጁ ለኔ ረጅም ነው ስንል to me እንጠቀማለን። for me የምንለው ደግሞ ስለ ጥቅም ስናወራ ነው። ምን ማለቴ ነው? ለምሳሌ ይሄ ምግብ ለኔ ጠቃሚ ነው ስንል for me እንላለን። አሁን ወደ ጥያቄው እንግባ። የመጀመሪያው it looks good blank me to me ነው የምንለው ወይስ for me? it looks good ማለት ለኔ ጥሩ ይመስላል ያ ነገር ማለት ነው። so to me እንላለን ማለት ነው የግል አስተያየት ስለሆነ። ሁለተኛው exercise is good blank me exercise ለኔ ጠቃሚ ነው ማለት ስንፈልግ ስለ ጥቅም እያወራን ስለሆነ for me እንላለን ማለት ነው። ሶስተኛው healthy food is good blank me ይሄም ተመሳሳይ ጤናማ ምግብ ለኔ ጥሩ ነው ስንል ስለ ጥቅም ስለምናወራ for me እንላለን ማለት ነው። healthy food is good for me። አራተኛው it seems really nice blank me ለኔ ጥሩ ይመስላል እያልን ነው። ስለዚህ it seems really nice to me እንላለን ማለት ነው። ይሄ የግል ሐሳብ ነው። አምስተኛው smoking is bad blank me to me ነው የምንለው ወይስ for me? for ነው መልሱ። ግን for የምንለው ስለ ጥቅም ስናወራ አይደል እንዴ? ግን እዚህ ጋር አሉታዊ ስለሆነ ጥቅም እያወራን ነው፣ በሌላ በኩል ስለ ጉዳት እያወራን ነው ማለት ነው። ስድስተኛው it seems fast blank me seems ማለት ይመስላል ማለት ነው በነገራችን ላይ። ስለዚህ ለኔ ፈጣን ይመስላል ስንል ስለ ግል ሐሳባችን እያወራን ነው። it seems fast to me እንላለን ማለት ነው። የመጨረሻው this lesson is useful blank me በነገራችን ላይ useful ማለት ጠቃሚ ማለት ነው። ስለዚህ to me ነው የምንለው ወይስ for me? ይቺን ደግሞ እናንተ ኮሜንት ላይ መልሱልኝ።